አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር ጨመረ። የእስራኤል ጦር የሀገሪቱ ዜጎች ከህዝባዊ አደባባዮች በመራቅ ጥበቃ በሚደረግላቸው አካባቢዎች እንዲቆዩ አሳስቧል። ኢራን በበኩሏ መስጂዶች፣ የባቡር ጣቢያዎችና ትምህርት ቤቶች ከዛሬ እሁድ ጀምሮ ከእስራኤል ጥቃት የሀገሬው ህዝብ መሸሸጊያ እንደሚሆኑ አስታውቃለች። በሚሳይሎችና ድሮኖች ጭምር የሚደረገው የእስራኤልና የኢራን ውጊያ ሶስተኛ ቀኑን ሲይዝ አንዳቸው በሌላቸው ላይ ብርቱ ጥቃት ለመፈጸም እየዛቱ ነው። እስራኤል በቴህራን በሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትና ከሀገሪቱ የኑክሌር መርሃ ግብር ጋር ግንኙነት አላቸው በተባሉ ኢላማዎች ላይ ጥቃት ፈጽማለች። ኢራን በፊናዋ የእስራኤል የአየር መከላከያ ስርዓትን ጥሰው ባለፉ ሚሳይሎች የመኖሪያ ህንፃዎችን ደብድባለች። በኢራን ጥቃት ሌሊቱን ጨምሮ እስራኤል ውስጥ 10 ሰዎች መገደላቸውን ማገን ዴቪድ አዶም ተብሎ የሚጠራው የእስራኤል ብሔራዊ የድንገተኛ አደጋ የህይወት አድን ብሔራዊ አገልግሎት አስታውቋል። በአጠቃላይ ባለፉት 3 ቀናት እስራኤል ውስጥ በኢራን ጥቃት የተገደሉ ሰዎች ቁጥር 13 ደርሷል። የእስራኤል የአየር ክልልና የሀገሪቱ ዋነኛ ዓለም አቀፍ የአየር ማረፊያ ለ3 ቀናት እንደተዘጉ ናቸው። እስራኤል በኢራን ላይ የምትፈጽማቸውን ድብደባዎች እንደቀጠለች ሲሆን ዛሬ እሁድ በማዕከላዊ ተሂራን ፍንዳታ እንደነበር የሀገሪቱ መገናኛ ብዙሃን ዘግበዋል። አርብና ቅዳሜ በተፈጸሙ የእስራኤል ጥቃቶች ብቻ ሴቶችና ህፃናትን ጨምሮ 128 ሰዎች መገደላቸውን፣ 900 ገደማ መቁሰላቸውን የፈረንሳይ ዜና አገልግሎት የሀገሪቱን መገናኛ ብዙሃን ዋቢ አድርጎ ዘግቧል። መቀመጫውን በዋሽንግተን ያደረገ አንድ የሰብአዊ መብቶች ተሟጓች በበኩሉ በእስራኤል ጥቃቶች ቢያንስ 406 ሰዎች ሲገደሉ 654 መቁሰላቸውን አስታውቋል። ይህ በእንዲህ እንዳለ አሜሪካ በእስራኤልና በኢራን ግጭት ጣልቃ ከገባች በቀጠናው የሚገኙ ይዞታዎቿ ላይ ጥቃት እንደሚሰነዝር ቃጣኢብ ሂዝቦላህ የተባለ የኢራቅ ታጣቂ ቡድን አስጠንቅቋል። ጀርመን፣ ፈረንሳይና ብሪታንያ በመካከለኛው ምስራቅ የተፈጠረውን ቀውስ ለማርገብ በኢራን የኑክሌር መርሃ ግብር ላይ ከቴህራን ጋር በአፋጣኝ ለመነጋገር ፍላጎት እንዳላቸው የጀርመን ውጭ ጉዳይ ሚኒስትር ጆሃን ቫደፑል ተናግረዋል። ብሪታንያ በግጭቱ ምክንያት ዜጎቿ ወደ እስራኤል ከመጓዝ እንዲቆጠቡ መክራለች። የጀርመን መራሄ መንግስት ኦላፍ ሾልስ በቡድን 7 ሀገራት ስብሰባ ላይ የእስራኤልና የኢራንን ግጭት ለማቆም በ4 ጉዳዮች ላይ ከስምምነት ይደረሳል የሚል ተስፋ እንዳላቸው አስታወቁ። የሁለቱ ሀገሮች ውጊያ በካናዳ በሚካሄደው የቡድን 7 ሀገራት ጉባኤ ዋነኛ መነጋገሪያ ይሆናል ተብሎ ይጠበቃል። ሜርስ ወደ ካናዳ ለመጓዝ ሲዘጋጁ ቡድን 7 በጉዳዩ ላይ ያለውን አንድነት ያሳያል የሚል እምነታቸውን ገልጸዋል። ሜርስ ከስምምነት ይደረስባቸዋል ብለው ከሚጠብቋቸው ጉዳዮች መካከል ኢራን የኑክሌር ጦር መሳሪያ መስራትም ሆነ መታጠቅ አትችልም የሚሉት ይገኙበታል። እስራኤል የኢራን የኑክሌር መርሃ ግብር ጋርጦታል ካሉት የህልውና ስጋት ራሷን የመከላከል መብት አላት፣ ውጊያው ሊባባስ አይገባም፣ እንደዚሁም በዲፕሎማሲ መፍትሄ ለመፍጠር መስማማት ቀሪዎቹ ጉዳዮች ናቸው። በጀርመን በሚገኙ የእስራኤል ወይም የአይሁዳውያን ኢላማዎች ላይ ኢራን ጥቃት ብትፈጽም መንግስታቸው ለመከላከል ዝግጁ እንደሆነም አስታውቀዋል። በሰሜናዊ ህንድ ኡታራካንድ የተባለ ግዛት ሄሊኮፕተር ተከስክሶ የ7 ሰዎች ህይወት አለፈ። በሂማሊያ ግዛት የተከሰከሰው ሄሊኮፕተር በሂማሊያ ተራሮች ላይ በሚገኝ ታዋቂ የሂንዱ መንፈሳዊ ጉዞ መስመር እየበረረ እንደነበር የሀገሪቱ ባለስልጣናት አስታውቀዋል። በአደጋው 5 መንገደኞች፣ 1 ህፃንና የሄሊኮፕተሩ አብራሪ ህይወታቸውን አጥተዋል። በመጥፎ የአየር ጠባይ ምክንያት ከአደጋው በኋላ እስከ ነገ ሰኞ ድረስ በአካባቢው የሚደረጉ የሄሊኮፕተር በረራዎች በሙሉ መሰረዛቸውን ሬውተርስ ዘግቧል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን የጉዞ ዕቀባ ከጣለባቸው ጎራ የማካተት እቅድ አለው ተባለ። በጋዛ ሰርጥ በእስራኤልና በአሜሪካ ድጋፍ ምግብ በሚታደልበት ቦታ በተከፈተ ተኩስ ቢያንስ 8 ሰዎች መገደላቸውን ባለሥልጣናት አስታወቁ። እስራኤልና ኢራን አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር ጨመረ። በሰሜናዊ ህንድ ሄሊኮፕተር ተከስክሶ የ7 ሰዎች ሕይወት አለፈ። ዜናው በዚሁ አበቃ። ጤና ይስጥልኝ።